ሰላም ውድ የእግዚአብሔር ቤተሰቦች እንደምን ቆያችሁ? እኔ እግዚአብሔር ስሙ የተመሰገነ ይሁን ደህና ነኝ። አብዛኞቻችሁ በቲክቶክ በውስጥ መስመር እንዲሁም በቴሌግራም በአካልም የምታውቁኝ ለምን የክራር ትምህርት አታስተምረንም ባላችሁኝ መሰረት እኔ ከክራርም አልፎ በገናም መሰንቆም ጭምር ለማስተማር ስለተዘጋጀውኝ ከእናንተ የሚጠበቀው በደንብ ተዘጋጅታችሁ በምትፈልጉት መስክ በደንብ ውጤታማ እንድትሆኑልኝ ነው የምፈልገው። ከዛ ባሻገር ይህንን አዲስ የዩቲዩብ ቻናል ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ ብታበረታቱኝ በጣም ነው ደስ የሚለኝ። ወደ ክራር ትምህርቴ ከመግባቴ በፊት አሁን የምንመለከተው ክራር ላይ ብዙ ጊዜያችንን የምናጠፋው ትዝታ ቅኝት ላይ ነው። ትዝታ ቅኝት ለምንድን ነው የሚሆንበት ምክንያት? አብዛኛው የቤተክርስቲያን ትምህርት መዝሙሮቹን ስንመለከታቸው በትዝታ ቅኝት የተቃኙ መዝሙሮች ናቸው። ቢያንስ ከ70 እስከ 80% ያህሉ ማለት ነው። ስለዚህ ብዙ ጊዜያችንን የምናጠፋው ትዝታ ቅኝት ላይ ነው። ትዝታ ቅኝትን ደግሞ ትዝታ ቅኝትም ሆኖ በኤፍ ሜጀር በደንብ መዝሙሮችን እንሰራለን። እኔ እንደ ሌሎች አንዳንድ መምህራን አሉ፣ ከዚህ አንድን አድርገው የሚነሱ ከዚህም አንድን አድርገው የሚነሱ አሉ። ብቻ ክራር እንደ በገና የተቀመጠለት ሕግ የለም። ከዛ አንጻር ከፈለጉት ጣት ከዚህ የሚነሱ አሉ። እኔ ግን ይቀለናል በደንብ ትይዙልኛላችሁ ብዬ አስቤ በዚህ ጣት ነው የምጀምርላችሁ። በዚህ ያደረኩበት ዋነኛ ምክንያት ከዚህ ጀምረን ወደታች እንደዚህ ስንወርድ ነገሮች በጣም እየቀለሉ ነው የሚሄዱት፣ እየከበዱ ነው የሚሄዱት። በነገራችን ላይ እየቀለሉ ነው ያልኩት ከዚህኛው መጀመራችን ያቀልልናል። ከዚህ መነሳታችን እነኚህ ጣቶች በደንብ መፍታት ስለሚጠበቅባቸው ጊዜ ይወስድብናል። ከዛ አንጻር በደንብ እናንተም ጎበዝ ሆናችሁ እንድትይዙልኝ መነሻ ጣታችን አውራ ጣት ይሆናል ማለት ነው። የተቃኘው በዚህ ነው፣ በአውራ ጣት ነው። አውራ ጣትም ሆኖ የምንቃኝበት አፕሊኬሽን ምናልባት የበገና ተማሪዎች ታውቁት ይሆናል። ዲኤ ቲዩነር የሚባል አፕሊኬሽን ነው። አፕሊኬሽኗ እቺ ናት፣ እዚህ ጋር የምንመለከታት ዲኤ ቲዩነር የምትባለው። ስለዚህ በዚች አፕሊኬሽን በደንብ እንቃኛለን ማለት ነው ክራራችንን። ለምሳሌ እንመልከት። ኤፍ ነው፣ ከዛ ጂ ነው፣ ኤ ነው፣ ሲ ነው፣ ዲ ነው። ስለዚህ ይሄኛው የትዝታ ቅኝት ድምፅ ነው ማለት ነው። እንደምንመለከተው ስለዚህ ይሄ ትዝታ ቅኝት ሆነልን ማለት ነው። በውስጣቸው ምን ያህል ልዩነት አለ ለምትሉት ከዚህኛው ወደዚህኛው ክር አንድ ጋፕ አለ። ከኤፍ ወደ ጂ አንድ ጋፕ ልዩነት ነው ያለው። ከዛ ከጂ ወደ ኤ ደግሞ አንድ ጋፕ ነው ያለው። ከዛ ከኤ ወደ ሲ ደግሞ 1.5 ጋፕ ነው ያለው። ምክንያቱም ቢ ሻርፕም የላትም ማይነስም የላትም ወይ ፍላትም የላትም። ስለዚህ ከኤ ወደ ሲ 1.5 ይኖረናል ማለት ነው። ከዛ ከሲ ወደ ዲ ደግሞ አንድ ይኖረናል። አጠቃላይ ይሄ ይኖረናል ማለት ነው። ይሄንን ድምፅ ይሰጠናል። እኛ እንደ ጀማሪዎች ማድረግ ያለብን የመጀመሪያ ስራችን አውራ ጣታችንን ማፍታታት፣ ስለዚህ በዚህ መሰረት በደንብ እጃችንን እናፍታታለን ማለት ነው። ይኸው ከእናንተ ምንድን ነው የሚጠበቀው? ሁልጊዜ ጠዋትም ስትነሱ ፍሪ ታይም ባገኛችሁም ሰዓት ይህንን 100 ጊዜ አውራጣትን 100 ጊዜ 200 ጊዜ እቺን 300 ጊዜ ሶስተኛ ጣታችንን አራተኛ ጣታችንን 400 ጊዜ አምስተኛ ጣታችንን 500 ጊዜ ይበልጥ እጃችን እንዲፈታ መደርደር አለብን ማለት ነው። እንደዚህ አይነት ድምፅ እንዲሰጠን ይበልጥ ሁልጊዜ ማፍታታት አለብን። ካላፍታታ ነው መዝሙሮችን መስራት አንችልም። ዘለም ወደ መዝሙር ከገባን ትክክለኛ ሪትም እያዝን መዝሙር መስራት አንችልም። ሁለተኛ ደግሞ የምንሰራው መዝሙር ራሱ ፍጥነቱ ምኑ የተገደበ ስለሚሆን መስራት አንችልም። ስለዚህ ሁልጊዜ
ይሄን መስራት አለብን። ወደ ኋላም ደግሞ ስንመልሰው በዚህ መሰረት ወደፊትና ወደ ኋላ መስራት ይጠበቅብናል ማለት ነው። ከዛ ይሄንን በደንብ አፍታተን ከጨረስን ወደ ኋላ ወደፊት ወደ ኋላ ወደፊት ወደ ኋላ በፍጥነት በድምፅ እንስራ። ላ ላ ላ ላ ላ ላ ወደኋላ ላ ላ ላ ላ ላ ወደፊት ላ ላ ላ ላ ላ ላ ወደኋላ ላ ላ ላ ላ ላ ወደፊት ላ ላ ላ ላ ላ ላ ወደኋላ ላ ላ ላ ላ ላ ላ በፍጥነት ላ 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 በዚህ መሰረት እንሰራለን። ከዛ ወደ ባለ ሶስት ላ 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 ወደኋላ ላ 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 በፍጥነት ወደፊት በዚህ መሰረት ሁልጊዜ እጃችንን ማፍታታት ይጠበቅብናል። ከዛ ባሻገር ሁልጊዜ እንደዚህ እየሰራን ከተለማመድን በትንሽ ጊዜ ውስጥ እርግጠኛ ሆኜ የምነግራችሁ በ4 ወር ውስጥ በ3 ወር በ4 ወር እስከ 5 ወር ባለው ውስጥ በደንብ ጎበዞች ትሆናላችሁ፣ እርግጠኛ ነኝ። ይሄ ያስፈልገዋል ብላችሁ ለምታስቡ ጓደኛችሁ ሼር አድርጉልኝ። በየሳምንቱ አዳዲስ ቪዲዮዎች ይዤ እመጣለሁ። እናንተም በደንብ እየበረታችሁ በሳምንት አዲስ ነገር ይዤ ስለምመጣ በሳምንት ውስጥ ብዙ ነገር ሰርታችሁ እንደምትጠብቁኝ ተስፋ አደርጋለሁ። የትኛውም ጥያቄ፣ ሀሳብ፣ አስተያየት ሲኖራችሁ ኮሜንት ስር እንዲሁም መጨረሻ ላይ ስልክ ቁጥሬን እና የቴሌግራም ዩዘር ኔሜን አስቀምጥላችኋለሁ። ከዛ ባሻገር ከሀገር ውስጥም ሀገር ውጭም ያላችሁ ለብቻ ደግሞ ኦንላይን ክላስ የምትፈልጉ ወንድም እህቶቼ
ለብቻ ክላስም ስለምንሰጥ አሳያችኋለሁ። ደህና ሁኑልኝ። ሰላም እግዚአብሔር ከሁላችን ጋር ይሁን።